ደሞ ክብረትን አትጥሉ ወንድሞቼ ሰው በመላ መፈለጉ ነው እንጂ የሚያስጠላው በዘዴ በህለቴ ከብራለሁ አገኛለሁ ማለት ነው አላህን መለመን አክብረ ይሰጠይ ብሎ ማለት ይሄ ደሞ የሚያስጠላ ነገር አይደለም አስሐባ ዑመር لئن بسط الله الرزق لبغوا ولكن ينزل بقدر ما يشاء آيات ورد ጊዜ ያንን ولكن ينزل بقدر ما يشاء ሲፈሰር ومنهم من يوافقهم الغنى ولا يوافقهم الفقر ومنهم من يوافقهم الفقر ولا يوافقهم الغنى ومنهم من يوافقهم المرض ولا يوافقهم العافية ومنهم من يوافقهم العافية ولا يوافقهم المرض አሁን አስሐባ ዑመር ምን አሉ اللهم اجعلني ممن يوافقهم العافية والغنى አስሐባ ዑመር አፊያና ክብረት የሚገጥማቸው አርገ ጌታ ያባክ እኛና አላቀበትም አሉ ይሄን ስጠን ማለት አክብረን ማለት ተውሂድ ነው ራሱ لا معطي ولا مانع الا الله ማለት ነው ታላህ በቀር ሰጨለም አብሊው አጠጪው ሰጪው ነሽው አንተ ነህ ስጠኝ ባክህ ቤተሰቤንም ቀና እንዲያገኙልኝ እኔም ቀና እንዲያገኝ ጦማዕ ላይ እንዲያልወርቅ ራሴን እንዲችል ሰው እንዲያልከጅል እባክህ ጌታዬ ኸይርም ሰራበት መሻሪዕ አልኸይራት ሐረመይንም ጎበኝበት እንዲህ ያለውን ስጠይ ብሎ ማለት ነውር አይደለም ይሄ እና ሁላችሁንም አላህ አክብራችሁ ማለት ነው ሀብታም አላህ አድርጋችሁ ይችን ከተማ ደግሞ አላህ ይለውጣል ሽቃጭ የሌላ ከተማ አላህ አርጋት ንፋቅ የሌላ ከተማ አላህ አርጋት ድህነት የሌለባት አላህ አርጋት አዲል ሁሉም አዲል የሆነ አላህ አርግልን ዑለማ የሚበዛባት አላህ አርጋት ፈሳዱ የሚጠፋበት አላህ አርግልን ፈሳዱ እየጠፋ ሐቁ እየደነፋ ሸርዑ እየተስፋፋ ሁሉም በሶፋ የሚኖር አላህ አድርግልን የሁላችሁን ሙራድ አላህ ይሙላው بحرمة ذي الجلال والإكرام مقبول الله هذا القلم اللهم